ይህ አወዛጋቢ የዓለም ዋንጫ አሁንም በማወዛገብ ላይ አስገራሚ ነገሮችን እያሳየን ይገኛል። ድንቅ ነገሮች እየታዩበት ይገኛል። ይህ 26ቱ የዓለም ዋንጫ በሜክሲኮ፣ ካናዳ እና አሜሪካ ጥምረት እየተካሄደ የሚገኘው የዓለም ዋንጫ አስገራሚ ነው። ዛሬም ትናንትም አስገራሚነቱን ወደፊትም አስገራሚነቱን እያሳየን ይቀጥላል። አንዳንድ ጊዜ ያወዛግባል፣ ሌላ ጊዜ ያስደስታል፣ ያስደምመናል። የሚገርም የዓለም ዋንጫን እየተመለከትን ነው። አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህ ፕሮግራም ተከታተሉ። ጨዋታዎችንም በሚመቹ ሰዓቶች እንድትከታተሉ እንጋብዛችኋለን። እጅግ አስገራሚ ጨዋታን እያሳየን ይገኛል ይህ የዓለም ዋንጫ። በትናንትናው ዕለት ሌላ ተአምራቶችን አይተናል። አንድሬ ሊዮኔል መሲ የሚገርም ነው። ይህ ድንቅ ጠበብት የዓለማችን ኮከብ የዓለማችን ድንቅ ተጫዋች ትናንትናም በ39 ዓመቱ 2 ጎሎችን በማስቆጠር እነሆ በ18 ጎል የዓለም ዋንጫን ሪከርድ ቁንጮ ይዞታል። በማስቆጠር እንግዲህ ክብረ ወሰንን ሰብሯል። 18 ጎሎችን በመያዝ ክብረ ወሰንን ወሯል። ዘ ግሬተስት ኦፍ ኦል ዘ ታይም ተብሏል። የምንጊዜም የዓለማችን የምድራችን የእግር ኳስ ጀግና የእግር ኳስ ንጉሥ እየተባለም ይገኛል። የዛሬ 4 ዓመት ካስታወሳቸው ኳታር ባዘጋጀችው የዓለም ዋንጫ ላይ ድንቅ ጥበቡን በማሳየት ዋንጫውን ለመጀመሪያ ጊዜ ለሀገሩ አንስቶ ነበረ። ብዙ ሲወቀስ የነበረው አርጀንቲናዊ ሊዮኔል መሲ አሁን ግን ከጊዜ ወደ ጊዜ ተአምራትን እያሳየ አገሩን እየካሳትም ይገኛል። ድንቅ ተአምርን ትናንትና ምሽት አርጀንቲና ከኦስትሪያ ጋር ያደረገችው ጨዋታ ላይ ሊዮኔል መሲ 2 ጎል በማስቆጠር 2-0 አሸንፈዋል። ዓለም ዋንጫው የምንጊዜም ከፍተኛ ጎል አግቢም በመሆን እየመራ ይገኛል። የሚገርም ነው። ክሊያን ምባፔ በ14 ጎል ይከተለዋል። ሊዮኔል መሲ በ18 ጎሎች የዓለምን ሪከርድ ጨብጦ እየመራ ይገኛል። አርጀንቲና ከአውስትሪያ አርጀንቲና 2 አውስትሪያ ባዶ ማታ 2 ሰዓት ላይ የተካሄደው ጨዋታ ነበረ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ፕሮግራማችን እንዲሰፋ አድርጉ። አድማጭ ተመልካቾቻችን በዓለም ዙሪያ ያላችሁ እንደምን አላችሁ? እንደምን ከርማችኋል? ይህንን የዓለም ዋንጫ ስዘግብላችሁ በደስታ ነው። በጣም የሚያስገርም ጨዋታ ስንከታተል ነበረ። ማታ ላይ ሊዮኔል መሲ በመጀመሪያ ጨዋታ እንግዲህ ሃትሪክ ሰርቶ ነበረ። አሁን ደግሞ 2 ጎሎችን አስቆጥሮ በ2 ጨዋታ 5 ጎሎችን ማስቆጠር ይችላል። ይህ እጅግ አስገራሚ ነው። በመጀመሪያው የመክፈቻ ጨዋታ ሃትሪክ ሰራ። አሁን ደግሞ 2 ጎሎችን በኦስትሪያ ላይ አስቆጥሮ በአጠቃላይ ገና በ2 ጨዋታዎች 5 ጎሎችን በማስቆጠር እየመራ ይገኛል። ይህ ብዙ ጨዋታዎች የሚቀሩት የዓለም ዋንጫ ሊዮኔል መሲ ምን ሊያደርግ ይችላል፣ ስንት ጎልስ ሊያገባ ይችላል የሚለውም አስገራሚና አጠያያቂ ሆኗል። ካሁኑ እናንተስ ምን ታስባላችሁ? እስኪ ኮመንት ላይ ጻፉልን። በስንት ጎል ሊጨርስ ይችላል መሲስ ደግሞ ድጋሜ ዋንጫውን ያነሳ ይሆን የሚለውንም ጥያቄዎች በዚሁ እየመለሳችሁልን። በዚህ በ26ቱ የዓለም ዋንጫ ግብ ጠባቂዎች አስገራሚ ሆነዋል። የዓለም ዋንጫ ይህ የ2026ቱ የዓለም ዋንጫ እንግዲህ የግብ ጠባቂዎች ነው እየተባለ ይነገርለታል። ከአሁን በፊት ብዙ ከዋክብትን እነ ፔሌን፣ እነ ማራዶናን፣ ሮናልዲንሆን ብዙዎችን በዓለም ላይ አጥቂ ተጫዋቾችን ያፈራና ያስተዋውቅ የነበረው የዓለም ዋንጫ በዚህ ቶርናመንትና በዚህ የዓለም ዋንጫ ግን የጠባቂዎች ነው። ጎል ጠባቂዎች እጅግ ጎልተው እየወጡ ይገኛሉ። እጅግ ከዋክብት እየሆኑ ይገኛሉ እየተባለም ይነገርለታል። ከነዚህ ግብ ጠባቂዎች የኩሩሳው ግብ ጠባቂ ሩም 15 ኳሶችን ከኢኳዶር ጋር ያዳነበት ይጠቀሳል። የሚገርም ነው። ይሄ በረኛ እንግዲህ 17 ሴቭስ የሚገርምና የሚደንቅ ተአምር ነው የሰራ ማለት ነው። በባለፈው የኬፕ ቨርዴ ግብ ጠባቂ ስፔንን በገጠሙበት ጨዋታ ቡድኑን ታድጎ መውጣቱ አይዘነጋም። ይሄም ሌላው ድንቅ በረኛ ነበረ። ይህ ግብ ጠባቂ እያለቀሰ አያቶቼ በቅርቡ ነው ያለፉት፣ እናቴ ደግሞ ወደ ዓለም ዋንጫ ለመምጣት ብትፈልግም ቪዛ ተከለከለች በማለት ሐዘኑ ሲገልጽ ነበረ። በዚህ ቦታ ተገኝታ ብቃቴን ብታሳይ ደስ ይለኝ ነበር፣ ደስም ባለኝ ነበር በማለት ሐዘኑን እያለቀሰ ገልጾ ነበረ። ቤተሰባችንን እናቴ ናት ጽዳት እየሰራች የምታስተዳድረው። ይህንንም ሐዘኑን በማየት የአሜሪካ መንግስት እናቱን ወደ እግር ኳስ መታ አሜሪካ እንድታይ አድርጓል። በአፋጣኝ እንድትመጣ
በተወሰነበት ምክንያት ኬፕ ቨርዴ ከኡራጋይ ባደረጉት ጨዋታ ላይ ስቴዲየም ገብታ ጨዋታውን እየተመለከተች ነበረ። በዚህ የዓለም ዋንጫ እንግዲህ ሌላው አፍሪካውያን ፈረንሳይ ከኢራቅ ያደረጉት ጨዋታ ነበረ። ፈረንሳይ ሌላው እንግዲህ ፈረንሳይ እና ኢራቅ ያደረጉት ጨዋታ በፈረንሳይ 3-0 አሸናፊነት ጨዋታው ተጠናቋል። በዚህም ጨዋታ ሌላው አስገራሚ ሌላው ክሊያን ምባፔ ሌላው ንጉስ አሁንም ሊዮኔል አንድሬስ ሜሲን እየተከተለው ይገኛል። ክሊያን ምባፔ ትናንትና እንግዲህ 2 ጎሎችን በማስቆጠር ሌላው ደምበሌ ደግሞ ኦስማን ደምበሌ ደግሞ ከብዙ ቀናቶችና ሰዓታት በኋላ አሁን ወደ ጎል ማስቆጠሩ ተመልሶ ሶስተኛውን ጎል ለራሱና ለክለቡ አስቆጥሮ ፈረንሳይ በድንቅ እንቅስቃሴ በድንቅ ጥበቧ እንግዲህ ኢራቅን 3-0 አሸንፋታለች። ፈረንሳይ ቀጥታ ወደ 32ቱ መቀላቀሏን አረጋግጣለች። ትናንትና ክሊያን ምባፔም እንግዲህ ሊዮኔል ሜሲን እየተከተለ በ16 የዓለማችን ጎሎች እንግዲህ ሊዮኔል ሜሲ አንገት ለአንገት ተያይዘው እየተከተለው ይገኛል። እጅግ የሚያስገርም የሚያስደንቅ ነበረ። እንግዲህ አስደናቂ ጨዋታ እያየን ነበረ። እንግዲህ ትናንትናም የአፍሪካውያን እንግዲህ ተሳትፏቸው በጣም ጥሩ ነው የሚባለው። የአፍሪካ ሀገራት ጥሩ ተሳትፎ እያደረጉ ነው። ከቱኒዚያ እና ደቡብ አፍሪካ በስተቀር ቱኒዚያ እንግዲህ ደካማ ጉዞዋን ያደረገችው ጃፓን 4-0 ያሸነፈችበት ጨዋታ ነበረ። እንደገና ደቡብ አፍሪካም እንዲሁ ከሌሎቹ ይልቅ እነዚህ 2 ቡድኖች አፍሪካን ወክለው ከሄዱት 2 ቡድኖች መካከል 2ቱ ደካሞች ናቸው። ሌሎቹ ግን አሁንም ድረስ እየተፋለሙ ይገኛሉ። ኮት ዲቯር፣ ግብፅ፣ ሴኔጋል፣ ኬፕ ቨርዴ እና የመሳሰሉት ጠንካራ ፍልሚያ እያደረጉ ይገኛሉ። ከዓለም ከዋክብትም ጋር ተጫዋቾቻቸው እየተፋለሙ ይገኛሉ። ይህም ሌላው አስገራሚና አስደሳች ነገር ነው። ከሌላው የዓለም ዋንጫ ጊዜ ይልቅ የአሁኑ ፍልሚያ አፍሪካውያንን የሚያኮራ ነው። ሌላው አስገራሚ ነገር በ2018 እና በ2022 በድምሩ 8 ቀይ ካርድ ብቻ ነበረ የታየው። በ2022 የዓለም ዋንጫ በ2018 የዓለም ዋንጫ እና በ2022 የዓለም ዋንጫ ላይ በድምሩ 9 ካርድ ብቻ ሲቆጠር፣ አሁን ግን ገና ከጅማሬው በዚህኛው የዓለም ዋንጫ ግን ገና ከጅምሩ 8 ቀይ ካርዶች ተመዘውበታል። ያለፉት ዓመታት ላይ በዓለም ዋንጫ ላይ ጎልተው የወጡት ብዙ ጊዜ አጥቂዎች ነበሩ። በዚህኛው ግን ጀስት በረኞችም ገነው እየወጡ ይገኛሉ። የጎል ጠባቂዎች ወይም ደግሞ በዚህ የዓለም ዋንጫ ግን የግብ ጠባቂዎች ሚና ጎልቶ እየታየ ይገኛል። የኩርሳው ግብ ጠባቂ ሩም 15 ኳሶችን አድነዋል። የኬፕ ቨርዴ ግብ ጠባቂ ቬኒሽኒያ እንዲሁ ድንቅ ብቃቱን እያሳየ የሚገኝ ሌላ ተአምራዊ ክስተት ነው በዚህ የዓለም ዋንጫ ላይ የምንመለከተው። ውድ አድማጭ ተመልካቾቻችን የሚገርም ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። የዓለም ዋንጫውን እያስደመመን ይገኛል። የሚገርም ነው፣ የሚደንቅ ነው። አፍሪካውያንም በተወሰነ መልኩ እየታገሉ ወደ ቀጣይ ወደ 32ቱ ለመግባት ትግል እያደረጉ ይገኛሉ። ዛሬ ጨዋታዎችን የዛሬ ማክሰኞ ጨዋታዎችን ጠቁማችሁና ፕሮግራማችን በዚሁ እናጠናቅቃለን። ውድ አድማጮቻችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ሼር፣ ሰብስክራይብ አድርጉ። ዛሬ ጨዋታዎች እንግዲህ የሮናልዶ ፖርቹጋል ከኦሶ ፓኪስታን 2 ሰዓት ላይ ጨዋታዎችን ያደርጋሉ። ይህ ሰዓት የሚያመች ነው። ጨዋታውን ተከታተሉ። ዛሬ ሮናልዶስ ምን ይሰራ ይሆን? እነ መሲና ክሊያን ምባፔን በማየት እንግዲህ ከሮናልዶ ደግሞ ምን እንጠብቃለን? እስኪ ሮናልዶ ጎል ያገባል ወይስ ሌላ ተአምር ሌላ ታሪክ ይሰራል? እናንተ እንግዲህ መልሳችሁን አስቀምጡልን። እንግሊዝ ከጋና እንዲሁ ከአፍሪካዊቷ ሀገር ጋና ጋር የሚያደርጉ ጨዋታ ነው። እነዚህ 2 ሀገሮች አቻ ከወጡ በቀጣዩ ቀጥታ ሁለቱም ወደ 32 ውስጥ ይገባሉ። እንግዲህ ሁለቱም ጥሩ አድቫንቴጅ ላይ ያሉ ሀገሮች ናቸው። አድማጮቻችን የዛሬውን ጨዋታ ታደሙ እያልን በዚሁ እንሰናበታችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቻው፣ ሰላም ጤና ይስጥልን።